ቶሎ ስትመጣ ደውልኝ ታችሁ አንቺ ከማን ጋር የምታወሪው? ምን አገባ? አፈቅርሃለሁ ምናምን የምርሽን ነው እንዴ? ማለት ነው ከማን ጋር ያወራሽው? ምን አገባ? ፍቅሬ ጋር ሰው ማለውጥ ላይ ነው። ምን ማለት ነው? በዚህ መልክ ነው በሰዓት የሚጠራሽ ወንድ ነው ለትዳር የሚመኝሽ? በዚህ አጋጣሚ ሰላም ብሎሃል። ቴንኪው ሚስቴን ስለተንከባከብክልኝ ብሎሃል። የኔ ሀዛር በል ምን ማለት ነው እንዴ? እኔና እኔ ላይ ተወረውሪያለሽ እንዴ? ከዚህ ወይ ፍቅሬ ናግባ አንተ ናግባ ወይ ምን አልከኝ? አረ እንዴት እንደናፈከኝ እኔ ራሱ ናግባ ምን አልከኝ? አለ ያ ጓደኛዬ መጥቶ ነው አልከሰለ ነብርብዚ ምን አልከኝ? እኔ ራሱ በጣም ነው ናፈከኝ። የምር ናፍቀኛል። ቆየን እኮ ከተገናኘን ላገኝሽ ፈልጋለሁ። የምር ሰፈር ልትመጣ ነው? ይዘኝ ትሄድ? እሺ ደስ ይለኛል። እናቴ አይ ችግር የለውም እየጠበቅኩ ነው እናቴ። ወይ የኔ ፍቅር በጣም እኮ ነው ደስ የምትለው። እውነት አቋንክ ሲያምር ጸጉርክ ሲያምር የኔ ልጅ በጣም ነው የምወድቅ። ወይ ሮማንቲክ ሆነ የኔ ልጅ። ሁሉም ወንዶች እንዳንተ ቢሆኑ ማማተኝታ ነው አተኝታለች ወይ ምን አልከኝ? ከማን ጋር ያወራሽ? እስኪ ዝም በል ወይ ምን አልከኝ ፍቅሬ? አረ ይሄ ጓደኛዬ መጥቶ እኮ ነው በእናትህ የኔ ልጅ ናፍቀኸኛል። እና ቶሎ እሺ እንገናኝ ፏ እንላለን። እና ቶሎ ለባብሻለሁ እባክህ ና ቶሎ ዝግጁ ነኝ እኔ። አረ የኔ ፍቅር ምንም ችግር የለውም አታስብ። ናገባ ወይ የኔ ልጅ የኔ ማር የኔ ሀዛር በል ምን ሆነክ ነው እንዴ? አይ ወዲ ነው ይገርምሃል ማለት ነው። የኔና ያንተ ፍቅር እኮ ብታይ እውነት ሁሉም ሰው ቢሰጣቸው ብዬ ነው የምመኘው። እውነት እስኪ ዞር በል እንዴ ምን አገባክ? ምን አገባክ? ግን እኮ የኔ ፍቅር ስማማ ሰዓቱ እኮ ግን ሄዷል። እንገናኝ አይደለ? በቃ ዛሬ ፏ ብለን ነው የምናድረው። አንቺ ማን ነው ስልክ ማን ጋር የምታወሪው? ምን አገባ ወይ አገባኝ? ምን አገባ እንዴ? እኔ አገባኝ? ያው ፏ ብለናል። በጣም ቆንጆ ጊዜ እንደምናሳልፍ እርግጠኛ ነኝና በቃ ነው ቶሎ እየጠበቅኩ ነው። ለባብሻለሁ እኔ ናፈቀኝ። እሺ በጣም ነው ናፈቀኝ። እስካገኘ ድረስ ሁላ እንዴት እንደጓጓው የኔ ወንድ አንድ ወዳለሁ። እሺ በጣም ነው የምወድቅ። እኔም በጣም አንቺ የምርሽን ነው? ማን ጋር ነው የምታወሪው? ምን አገባ? ማን ጋር ነው የምታወሪው? በቃ ና ቶሎ ስትመጣ ደውልኝ ታችሁ። አንቺ ከማን ጋር ነው የምታወሪው? ምን አገባ? አፈቅርሃለሁ ምናምን የምርሽን ነው እንዴ? ማለት ነው ከማን ጋር ያወራሽው? ምን አገባ? ፍቅሬ ጋር ሰው ማለውጥ ላይ ነው። ምን ማለት ነው ለውጥ ላይ ነው? የምርሽን ነው? አዎ ምን ነው የእንጅላጅል ቀልድ እየቀለድሽ እንዳልሆነ ተስፋ አለኝ። የእንጅላጅል ምን ነው እንዴ? ጓጓ የምትይው ነው ስራ እንስራ ብለሻል እንዴ የጠራሽኝ? ፍቅሬ ደወለልኝ ልወጣ ነው በቃ ስራም በቃ ከንዝየዋለሁ። የኔ ልጅ ፍቅሬ ስለደወለልኝ ልሄድ ነው። የት ነው የምትሄጂው? ማን ነው ከመቼ ወዲህ ደግሞ? ማን ነው ከመቼ ወዲህ እንዴ? አንቺ የምርሽን ነው? እና በቃ እንደ ሰዎቹ እኔማ አላገባ ነው እንደ ሰዎቹ እና ቆሞ ቀረ ነው እንዴ? በዚህ አጋጣሚ ሰላም ብሎሃል። ቴንኪው ሚስቴን ስለተንከባከብክልኝ ብሎሃል። እናማ ቴንኪው ፍቅሬን ስለተንከባከብክልኝ ብሎሃል። መልእክት አድርሽ ስላለኝ ነው። ለማንኛውም ተዘጋጅቻለሁ እኔ ቶሎ ምንም ነገር ስላለኝ። ሰዓቱን አይተሽዋል? እና ቆይ ማንም ይሁን ማን
እሺ አያገባህም ካልሽ አይመለከተኝም አይደለ አይመለከተኝም ግን በሰዓት አትወጪም ሴት ልጅ አይደለሽ እንዴ እና ሴት ልጅ በሆነስ መሄደው ነው ከኔ የሆነ ሰው ጋር አይደል እንዴ መብቴ ነው መሄደው የምርሽን ነው አዋ ቆይ ከመቼ ወዲህ ማለቴ ማን ነው እሱ ሰናቅ የሌለሽን ጸባይ ገርሞኝ ነው የሌለሽን ጸባይ ማለት ነው ምን ያሁን ልሄድ ነው ወርሴት ነይስ ከፈጁ ኮልሽ ማናባ አንቺ የምር ትሄጂ ነው አትጨማለቂ አንቺ ተቀመጪ እና ታንታ ስልኬ ቢያንስ ታየው እሺ እንደፈለግሽ እኔን ጠርተሽ ለኔ እንኳን ክብር የለሽም ስራ እንስራ ብለሽ ማኖር አይደለም በቃ ናፍቆኛል ላገኘው ፈልገው ስራውን ናፍቀሽኛል ብሎኛል ስራው አይበልጥም ስራው አይቀድምም ስለምን ሰላም ምን ስራ ነገ እንሰራዋለን በቃ እንደዚህ ነው ያለሽ ክብር ለሰው ከመቼ ወዲህ ቆይ ማለት ነው ከመቼ ወዲህ እሺ አራሰው ቆይ የሌለሽም ባህሪ ከየት ማለት ነው ደግሞ ይሄ ከየት መጣ እንደዚህ አይነት ነገር ስትቀበይው ዛሬ ሳይ ነው ማለት ነው እስኪ والله የምሬ ነው በስ ይሄ ሰውዬ እኔ ህይወት እኔ እስከመቼ ድረስ እኔ በሲንግልነት ምን ማለት ነው ይሄ ነበር አላማሽ ይሄ ነበር አላማሽ ምን ማለት ነው አላማሽ ምን ነበር ስትይ ነበር እንደ ሰዎቹ እኔም እኮ የሆነ ህይወት ሊኖረኝ የሚችለው ሳወራ ስጋናይ ሲወጣ ስገባ ነው አይደል እንዴ እኔ ትዳር ምናምን ነገር አይገባኝም በዚህ መልኩ ነው በሰዓት የሚጠራሽ ወንድ ነው ለትዳር የሚመኝሽ ምን ማለት ነው በቃ ሊያገኘ ይፈልጋ አስጀመር ጨርጭቀኝ ምን ቤት ነው እኔና እኔ ላይ ተወረውር ያለሽ እንዴ ከዚህ አንቺ የምርሽን ነው የምርሽን ነው የምርሽን ነው ስልኬ ስቴጅ والله አትይጂም እንዴ ነው ገዛልጫለሁ እንዳልደብረው ሰዓት ይልልበስ ቆይ ሰዓት ለብሻለሁ ለምን ምን ላድርግ ምን ነው ቆላውት እርሶ ሴትዩ ተጃጅ ወረዛይ ወላሂ አልሰጠሽም ስልኬ ስጠኝ ከቻርጅ ከፈችልኝ ማን ነው እሺ ሰውየው ሙሪያሽ ነው የቀለሽብኝ ነው ተቀበቀለ ዳም ተሳውቱ እየሄደ ነው እየጠበቀኝ ነው ታች ነው ወይኔ ቻት ተጨማለቂ ወደዛ አልፈልግም ነበር ይሰራል መስጋት ስልኬ አንቺ የምርሽን ነው እንዴ ወደ ሄር ነው ወረዛይ ጃንቺ እንዳትጃጃ ወረዛ እንዴ ስልኬ ስጠኝ ቆይ ከመቼ ወዲህ ማለት ከዛሬ እስከ ዛሬ አጣጣቀም አይደለ ከዛሬ ጀምሮ የራሴ የሆነ ህይወት አለ ሞቀር አይደለሁም ሲንግል ማለት እንደውም ካሁን በኋላ ማለት ነው እንደውም ይሄን ስልክ ቀቅለ ብለው ስልኩ ስትፈልግሽ ቀቅለ ብለው ተሰማኛለህ አይደለ እንደውም ካሁን በኋላ አልፈልጋችሁ ማማዬን አስተኝተሽ ነው የምትወጪው ምን አገባ እንደዚህ ልጅ አታስቢ አንተ ለዛ ምን ጥሩ ያስወራሃል እንዴ አላቅለም አትጨቃጨቅን ሰማለኝ ተዘቂያለሽ እንዴ አታፍሪም አላቅለም ተሰማኛለህ እንደውም አንተም ሆነ እንደዚህ አንተ ባህሪ ከየት መጥቶ ነው አንተም ሆነ ኦኬ ባህሪ ተደብቆ ነበር ነው አዳምጠኝ ስንወጣልሽ ነበር ይሄንን ሁላ ጉድ እንትን የምትዩ እኛ ጋር እያስመሰልሽ የተወች ማለት ነው የተወች እያስመሰልሽ ሰማኝ እኔ ህይወት ሊኖረኝ ይገባል ወላሂ አትጃጃ ምን አደረኩ ነኝ ስለኔ ይመለከታል አንቺ ስነ ስርዓት ያለሽ ስለኔ ስጣይ እየጠበቀኝ ነው ስለኔ ይመለከተኛል ስለኔ ይመለከታችኋል እያልሽ ስትይናል ነበር እና በቃ እንደውም ልንገርክ ካሁን ባላ አንተም ሆንክ አንተ መሰሎች ነኝ ከህይወቴ ላይ ውጡን ስጣኝ አልሰጥም ቀቅለ ብለው ልወጣ ነው ስጣይ ስልኩን ስጣይ ስልኩን አትጨማለቂ አንቺ ረዛይሽ አትጨማለቂ እዛ ተቀመጭ ወላሂ እዚህ ተቀመጭ ተጃጃለች እዛ ከመቼ ወደዚህ ነው እየጠበቀኝ ነው እጂ ተቀመጭ አንቺ ወላሂ ባላሻለሁ ተቀመጭ ይጀረዛ ደሞ ተሰቃለች ፕራንክ ነው በቃ እሺ ፕራንክ ነው እንዴ ፊቱን ቀየራል እንዴ ፕራንክ ነው በቃ አልሄድም ፕራንክ ዝም ብሎ ወደዛ ይጂ ባል የለም ድስት የለም ታግበለት ወደዛ ይተጨማ ፕራንክ ነው አልኩህ ዋይ እኔ አሁን በዚህ ሰዓት የሚሄድ ፕራንክ ባለምን ማለት ነው ማለቴ እዛ ማዶ ፕራንክ ያደረኩ እዛ ማዶ ይታያል ካሜራው ሰላም አለይኩም እና ወደዚህ ያው ሙጃሂድን ታውቁታላችሁ ሙጃሂድን ዛሬ ፕራንክ ላደርገው ነውና እሱ ምንድነው ናቶሎ ብየዋለሁ ያው ታውቃላችሁ አንድ ሰፈር ነን ያለነው ጎረቤታሞች ነንና ናቶሎ ስራ አለን ብየዋለሁ የፕሮሞሽን ስራዎች አሉን ልብሶች እንደዚህ እየለካን ቲክታክ ቪዲዮ እንሰራለን ብየው እሺ ብሎኛል እየጠበኩት ነው በነገራችን ላይ ዛጋ ካሜራ
አስቀምጫለሁ። እዚህ ጋርም ደግሞ አለ። ግን ይሄን ካሜራ ለእናንተ ኢንትሮ ለማድረግ ነው እንጂ እዚህ ጋር ካስቀመጥኩትኝ ሲመጣ ያይብኛል። እናንተን አውርቻችሁ እደብቀዋለሁ ማለት ነው። እዛ ጋር ያለውን ካሜራ ስለማይነቃ አላላ ብላ አንድ ቦርሳ ነው ያለኝ። አንቺ አሁን ካልተመታሽ ማን ይመታል? አላላ አንድ ስማት ግን ምን ችግር አለው? አሁን ፍቅረኛዬ ጋር ቢሄድ ሂጂ፣ እንደውም ነይ ውጪ ሂጂ እንደሌለኝ ሰር ነይ። ኧረ በአላህ ነው አይደለማ። ቆይ እንገራ ቆይ ማለት ነው። ምን ችግር አለው? ቆይ ፍቅረኛዬ ጋር ቢሄድ ምን ችግር ሂጂ ያልኩሽ። አይሽ ቦርሳዬ ታለ አይሽ እኔ ስማ እስክትፈቅድልኝ ነበር። ደጋረኩክ ተሳክቶልኛል። የሚቀባባው ኬታንተሽ ነው የሚቀባባው። ጎረቤት አበድሩን ስጪ ምናምን ብዬ ወይ መጣሁ የኔ ፍቅር መጣሁ። መለጠፍ ነበር ደግሞ ሊያገኘኝ ነው ትላለህ እንዴ? የሚያወራሽው የኔ ፍቅር እኔም በጣም ነው የማፈቅር። በጣም እንደዚህ ያምርብሻል እንደዚህ ስታወሪ ስትላላሽ ስታስጠሊ። ፕራንክ ነው አልኩህ አይደል? እንዴ መብቴ እኮ ነው። ደግሞ እንደዚህ አይነት ፕራንክ አለ? ቆይ ግን ማለት ነው ምን ችግር አለው? ቆይ ፍቅረኛህን ባገኘው አሁን ወደዛ ሂጂ አንቺ። ምን አጠፋ? ፍቅረኛ ምናምን የሚባል ነገር የለም ወላሂ የለም። ምንድነው ታዲያ የሚሆነው? ቆይ አሁን ፕራንኩ ተሳክቶልኛል አልተሳካልኝም? ልታገቢም ከፈለግሽ አልተሳካልሽም። እንደዚህ አይነት ፕራንክ የለም፣ አልተሳካልሽም። ተሳክቶልኛል። ቤተሰቦች እናንተም ማመለተው ነው ካሁን በኋላ ማን ሴረኞች እሱ ፕራንክ እኮ ስታደርገኝ አልኖርክም። ኤኒዌይስ ገባሽም ከፈለገ ይሄው እኔ ወላጅሻለሁኝ አግሊ ለኮኔ ጋር ወላሂ በል ቆይ አይደለም ግን ማለት ነው በዚህ አጋጣሚ ማለት ነው ልጅ ሆነን ያው በርግጥ ጥሩ ነው ልጅም ሆነን ሳይሆን እስከ ቅርብ ጊዜያቶች ላውራው እስከ ቅርብ ጊዜያቶች የሆነ ማለት እንዳትወጡ እንዳትገናኙ ምናምን ነገር ቤተሰቦቻችን ወንድሞቻችን ትሉናላችሁና እድሜያችን ከፍ ሲል አታገቢም ቁሞቀር ትሉናላችሁና ካልወጣን ካልገባን ካልተገናኘን ካልተደዋወልን እንዴት ነው የምንጋባው? እና ነው አሁን ለእንግዲሁ ምንም ግራ ገባኝ ግራ ገባሽ። ለእንግዲሁ ለማንኛውም ማለት ነው ላገባ ስል ቀድሜ አውርቼው አግኝቼው አጥንቼው ነውና ለዛ ያው ጓደኞቼ ናችሁና ለእንግዲሁ ስወጣ ስገባ እንዳይደብራችሁ ያው ኔክስት ዴይ እንደዛ ማድረግ አይቀርም። አትጨማለቂ ባይ ዝጊን ካሜራ የገረሽ ነው ትንሽ والله በኔ ብሳል ግን ታዝኛለሽ ምን ፕራንኮ ታዝኛለሽ አሳይሃለሁ ውድ ፋሚሊዎቻችን አላህ ያኔ ወላሂ ልበልቅ ከሆነ የት እንደማደርሰን እኔ የማውቀው አትደራደሪ ቢታኒያን አትደራደሪ እያንዳንዷን እርምጃዬን የምጠነቀቀው እኔ ነኝ ያደርገኝ ግን ስራፈት እና እሽሽታውኝ ውድ ተመልካቾቼ እንደምታዩት ሙጃሂድን ነጭ ጸጉር እስኪያበቀል ድረስ ኝኝኝኝ አድርገዋለሁ ሶ ልክ ምናምን አድርጎታል ኤኒዌይስ ተሳክቶልኛል በጣም ደስ ብሎኛል በዚህ አጋጣሚ ግን እያሰብክበት ኔክስት ዴይ እንደዚህ አይነት ቻው በቃ ሊደበድብ